ጅማ የፍቅር ከተማ፣ አባጅፋር የጅማ ፀሐይ፣ ኖሩ እልፍኝ መናካህ ብለው ክብርን ያስተማሩን እኛ ጅማዎች በመተሳሰብ በፍቅር በአንድነት በመከባበር የምንኖርባት ትንሿ ሮም ትልቁ ከተማችን ተብሎ ካልሆነ ነገሩ ጅማ አባጅፋር ነው የሰው ልጅ ሀገሩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። አብራችሁን ስለሆናችሁ እናመሰግናለን። ኖሩ እልፍኝ መናካሃ፣ ኖሩ ክብር መከባበር ከቤት ይጀምራል እያሉ ለጅማ ማህበረሰብ ክብርንና ፍቅርን ያስተማሩት አባጅፋር መሆናቸው አይረሳም። ጅማዎች በፍቅርና በመከባበር በአንድነት በመተሳሰብ እንዲኖሩ ታላቁ ሚና የተጫወቱት አባጅፋር መሆናቸው ይታወቃል። መድረሻ የትም ሲሆን መንገድህ ጅማ ነው። መታጠቅ ወንጪ ተፈሪ መያዣ መንሱር ነው። መኖር በሀገር ላይ ማስከተል ወንድምን ነው። ምሽቱ ሲገባ ገበና ገላጭ ነው። ምሽቱ ሲነጋ ሳንቲም የሌለው ሰው አይሄድም። ወይ ጅማ ምን አክለሰለሰሽ፣ መሄድ ነው ጅማ መሄድ ነው አጋሮ፣ ይገኝ ጀመር አሉኝ ገንዘብና ኑሮ እየተባለ ስለ ጅማ ታላቅነት ይዘፈን ነበር። ኑሮ ያልሞላለት ኑሮውን ለማሳካት፣ ንግዱ ያልተሳካለት ወደ ጅማ ሂዶ እንደገና እድሉን ለመሞከር እና ለማሳካት ይሞክራል። የጉዞ መጓጓዣ ገንዘብ የሌለው ሰው ጅማ ሂዶ ከሰራ እንደሚሳካለት የታወቀ ስለሆነ ጅማን ሁሉም ሰው በዘፈን ያወድሳታል። ትኩስ ፍቅር የሰፈነባት ኮረዳም ብትሆን ፍቅረኛዋን ተከትላ ወደ ጅማ መኮብለሏ አይቀሬ ነው። መሄድ ነው ጅማ ፍቃድ ጠየቅኳት እምቢ አለችኝ እማማ። ጅማ የተቆረቆረችው በ1880 ዓመተ ገደማ እንደሆነ ይነገራል። ጅማ ሲነሳ የአባጅፋር ስምም አብሮ መምጣቱ አይቀርም። ጅማ አባጅፋር ማለት የተለመደ ነው። ጅማን የአባጅፋር ከተማ ናት ማለትም ይቻላል። ጅማን በአንድ መሪ ጥላ ስር ያሰባሰባቸው የመጀመሪያው ተጠቃሽ አባ ፋሮ ይባላል። እርሳቸው ሲሞቱ ልጃቸው አባ መጋል ተተክተው የጅማን ግዛት እያስፋፉ ነበሩ። በ1830 ስልጣኔ አባጅፋር ገዶ አባጅፋር ታላቅ ተረክበው ለ25 ዓመታት ያህል መርተዋል። በዚህም ወቅት ሊሙን እና አናራይን ለመያዝ እስከ 1884 ዓመት ድረስ ብዙ ጥረቱን ቢያካሂዱም በከፍተኛ ደረጃ ለመመልከት የተነሱት አጼ ሚኒሊክ ሊሙን በቁጥጥራቸው ስር አድርገዋል። አባጅፋር አንደኛ በመጨረሻም ወንድማቸውን አባፋጎን ይተኳቸዋል። አባፋጎን በዘመን ስልጣኔያቸው በህዝቡ ላይ በደል ስላደረሱ ህዝቡን በአመፅ እንደገደላቸው ይነገራል። አባፋጎ እስልምና ወደ አካባቢዋ የገባው በአረብ ዓለም በንግድ ስራ በኢትዮጵያ ውስጥ የሚዘዋወሩት የኢስላም ነጋዴዎች እና በሼካዎች አማካኝነት እንደሆነ ይነገራል። በዚህም ዘመን ስልጣን የያዙት አባ ገመል ወይም አባ ጅፋር ሁለተኛው አባስ ነበሩ። በ1850ዎቹ ጀምሮ የጅማ ባለሀብቶች የአስተዳደር ማዕከል የሆነችው ጅሬን ከተማ ናት። ከተማዋ ተራራማ እና ነፋሻማ ናት። ከፍታዋ 2000 ሜትር ሲሆን የአባ ጅፋር ሁለተኛው ቤተ መንግስትም በዛች ከተማ ይገኛል። በአፈ ታሪክ ጅሬን ሁለት ትርጉም ሲኖረው አንደኛው ነዋሪነት ወይም ኑሮ ማለት ሲሆን ሁለተኛው ደግሞ አካባቢው ጅራ በምትባል ሴት ይተዳደር ስለነበር በሷ ስም ጅሬን ተብሎ እንደተጠራ ይነገራል። ወደ ጅማ ሙዚየም ዘለቅን። ሙዚየም በ1972 ፕሬዝዳንት መንግስቱ አለማርያም አማካኝነት ሙዚየም ሆኖ በአፍ እንደጀመረ ይነገራል። የጅማ ሙዚየም በውስጡ ከ2000 በላይ ቅርሶችን ይዛል። የጅማ ሙዚየም በኢትዮጵያ ታላቅ ታሪክ ያላቸው ሙዚየሞች ከቀዳሚዎች የሚጠቀስ ነው። ሙዚየሙ በውስጡ በተለይም የጅማ ወርቃማ ዘመን ተብሎ በሚጠራው ጊዜ ከ1942 እስከ 1933 ዓመተ የተሰራ የተለያየ ቅርሶች ይገኙበታል። መረጃዎች እንደሚያሳዩት በእነዚያ ዓመታት 8 ንግስታት ጅማን ያስተዳደሩ ሲሆን ከ8ቱ 2ቱ አባጅፋሮች ናቸው።
ዘመኑ የእንጨት፣ የአልባሳት፣ ብረት እና የቆንጆ ስራ ውስጣቸው የተዋወቀ የከፍታ ዘመን ነበር ይባላል። ሙዚየም አሁን ያለበትን ደረጃ ላይ እንዲደርስ የዛሬ 50 ዓመታት የተዘጋጀው በ1965 ትልቁ ሚና እንደተጫወቱ የታሪኩ ስለት የሚያመለክተው ያ አንጋፋው ሙዚቀኛ ነዋይ ደበበ ቆነጃጅቶች የዘመረላት ውቢቷ ጅማ ከ1822 ዓመት በንጉሱ አባ ጅፋር እንደተቀረቀረች ይነገርላታል። ጅማ በኦሮሚያ ክልል የምትገኝ ከተማ ስትሆን ቢኮሌ ሮማ ወይም ትንሿ ሮም በጊዜው ጣሊያኖች ሰይመዋት እንደነበር ታሪኩ ያስረዳል። የጅማ ከተማ ቡናን ጨምሮ በእንጨት እና ሌሎች የእጅ ጥበብ ውጤቶች የምትታወቅ ውብ ከተማ ናት። በተፈጥሮ የተከበበች እና እንግዳ ተቀባይ ከተማ ናት። በዚች ውብና ታሪካዊ ከተማ ተወልዳችሁ ያደጋችሁ ወይም በተለያየ አጋጣሚዎች አይታችኋት ልዩ ትዝታ የተፈጠረባችሁ በዚህ ስለ ጅማ በማንሳታችን ትልቅ ትውስታ ልባችሁ ውስጥ እንደምንጥል አንጠራጠርም። ይህ ስለ ጅማ ጀምረን እንጂ ጨርሰን አይደለም። ስለ ጅማ ለማውራት አይደለም ሰዓት፣ ቀናታት፣ አመታቶችም አይበቁንም። ለዛሬ ስለ ጅማ ያዝንላችሁም በዚህ ያጠናቅቀናል። በሌላ ቀን፣ በሌላ ሰዓታት፣ በሌላ ሳምንት እስክንገናኝ ደህና ሁኑ። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እስካሁን ድረስ አብራችሁን ስለሆናችሁ እናመሰግናለን።